ትንሹ ሰይጣን ከደረጀ በቀለ ታንጀሪና ሆቴልና ሌሎችም አጫጭር ልቦለድ ታሪኮች መጽሐፍ የተወሰደ። አመሻሽ ላይ የማድርበትን የሕንጻ በረንዳ መፈላለግ ነበረብኝ። ፒያሳ ትክል ተራ አካባቢ ጭር ያለ የሕንጻ በረንዳ ተመለከትኩና ወደዚያው አምርቼ አቧራውን ጠራርጌ ግድግዳውን ተደግፌ አረፍ አልኩ። ነጋዴዎች ቀኑን ሙሉ የሸቃቀሏትን ቋጥረው ወደየቤታቸው ይሰግራሉ። አንዳንዶቹ ታክሲ ለመያዝ ይጋፋሉ። አንዳንዶቹ ጥንድ ጥንድ ሆነው እያወጉ ያዘግማሉ። የቀኑን ፈንጠዝያና ዝላይ ያልጠገቡ ሕፃናት በአስፋልቱ ላይ በጨርቅ ኳስ ይጫወታሉ። ለማኞቹ በቁማዳቸው የተቀጠቁትን እንጀራ በብብታቸው ስር ሸጉጠው ይገሰግሳሉ። የከባድ መኪናው ጥሩምባ፣ የሰው ሁካታ፣ የመኪናው ግርግር አካባቢውን የምድር ሲኦል አስመስሎታል። እኔ ብቻ ነኝ ሰላማዊ ስፍራ የተቀመጥኩት፣ መዳረሻ ስፍራ የሌለኝ። ግስላ ሲጋራዬን አውጥቼ ለኮስኩና ማጨስ ጀመርኩ። ደረቅ ሳል አጣደፈኝ። የተቀመጥኩበት የሲሚንቶ ወለል ይቆረቁራል። ተባይ ጀርባዬን ሲተበትበኝ ይታወቀኛል። ወይኔ ሰውየው በቃ ፍጻሜ እንዲህ ሊሆን ነው ብዬ ተክዝ ገባሁ። ከእስር ቤት ከተፈታው አሁን 10ኛ ቀኔ ነው። ወህኒ የገባሁት የመንግሥት ገንዘብ ሰርቄ ነው። በአንድ የመንግሥት መሥሪያ ቤት ውስጥ ዋና አካውንታንት ሆኜ በምሠራበት ጊዜ ከገንዘብ ያዥ ጋር እየተመሳጠርኩ በሰነድና በልዩ ልዩ ዘዴ እያጭበረበርኩ በርካታ ገንዘብ በማጥፋቴ ነበር ተነክቶብኝ የታሰርኩት። ይሁን እንጂ በሥራዬ ላይ ለረጅም ጊዜ ጠንቃቃና ትጉ ነበርኩ። ቆየት ብሎ ግን ባገኘኋቸው መጥፎ ጓደኞች ምክንያት ባሕሪዬ ሁሉ ተበላሸ። መሽቶ እስኪነጋ መጠጣት፣ ሴት እንደ ሸሚዝ መቀያየር፣ ታላላቅ ሆቴሎች ውስጥ መዝናናት፣ ይህ ሁሉ በመንግሥት ገንዘብ። አይነጋ መስሏት አሉ። በፍጻሜው በጨለማ የተቀመጠው ጉድ ወደ ብርሃን ወጣና በሕግ ተቀፍድጄ 13 ዓመት ተፈርዶብኝ ዘብጥ እያወረድኩ። መኪናዬ ባሕራይ ተሸጠ። የተከራየሁትን የመንግሥት ቤት ተቀማው። ወጣና እንደ ሸምበቆ ተንከባለለ እንደ ሙቀጫ። ሁሉም ዜሮ። በምድር ላይ የደከምኩበት ሁሉ ከንቱ ሆነ። ሚስት የለኝ፣ ድስት የለኝ፣ ዘር የለኝ፣ ማንዘር የለኝ፣ ከታች የለኝ፣ ከላይ የለኝ። አወዳደቄ ታላቅ ሆነ። እስር ቤት በቆየሁባቸው ዓመታት መጥቶ የጠየቀኝ እግዚአብሔር ያውጣ ያለኝ ማንም አልነበረም። 13 ዓመቴን እንደ ሙዝ ልጬ ጎረስኳት። ከአንድ ሆቴል ለምኜ በፌስታል ቋጥሬ ያስኳትን ትርፍራፊ ያወጣሁና ራቴን በላሁ። ከርሴ ሲሞላ በሃይላንድ ፕላስቲክ ውስጥ ያስኳትን ውሃ ገርገጭ አድርጌ ጠጣሁና ዘና አልኩ። ሳላስበው ድንገተኛ እንቅልፍ ሸለብ አደረገኝና በተቀመጥኩበት አንቀላፋሁ። ከእንቅልፌ ስነቃ ምን ያክል ጊዜ እንደተኛው አላውቅም። ብቻ የአስፋልቱ ግርግርና ሁካታ ጭር ብሏል። ኳስ የሚጫወቱት ሕፃናት የሉም። በረጅሙ ተንጠራራሁና ዙሪያዬን ቃኘው። ከኔ ትንሽ ፈቀቅ ብሎ ጎዳና ተዳዳሪ ወጣቶች ጫታቸውን እየቃሙ ካርታቸውን ይጫወታሉ። ላጥ በሚሉት የካርታ ጨዋታ ይቆምራሉ። የቀረችኝን አንድ ሲጋራ ለኮስኩና ተመቻችቼ ተቀመጥኩ። ብዙም ሳይቆይ አንዱ ልጅ ከመካከላቸው ተነስቶ ወደ እኔ መጣ። በስመ አብ! ሲኦል ራሱ በእግሩ እየተራመደ ወደ እኔ የመጣን መሰለኝ። ጋሽ የሳቷን አለኝ። አንድ ጉራሽ ሲጋራ ከጆሮ ግንዱ ስራ አውጥቶ ወደ እኔ እየዘረጋ። በርግጫ ልለው ፈልጌ ነበር። በዚህ ዕድሜ ሲጋራ? መልሴንም ሳይጠብቅ ሲጋራዬን ከእጄ ላይ ወሰደና ያጨሳት ጀመር። ሊለኩስ ያወጣትን የሲጋራ ጉራጅ መልሶ ወደ ጆሮ ግንዱ ከተታት። ዝም ብዬ በአግራሞት እመለከተው ጀመር። እርሱም ከራስ እስከ እግሬ ሲቃኘኝ ቆየና ፈላስፋ ነኝ ሰገጤ ሲል ጠየቀኝ። ጥያቄው ስላልገባኝ ግንባሬን ቅጭም አድርጌ አየው ጀመር። ሲያዩሽ ግን ፈላስፋ ነው የምትመስዩ። የጢምሽ አረዛዘም፣ የአሮጌ ኬሻ ባርኔጣሽ፣ በረባሶ ጫማሽ፣ ሳሪያን ኮትሽ፣ በቃ ሁሉ ነገርሽ የድሮ ፈላስፋ ነው የምትመስዩ። ሲጋራዬን በላዩ እያጣደፈ ጣቱ አካባቢ አድርሷታል። በጭሱ የዜሮ ቅርጽ እየሠራ አከታትሎ ወደ አየር ያጎናቸዋል። ጭሱን በአፍንጫው ያትጎለጉለዋል። ዝምታዬ ቢያስገርመው ነው መሰለኝ ዲዳና ደንቆሮም ጭምር ነሽ እንዴ አለኝ። አሁን ትዕግስት ያልቆ ደሜ መንተክተክ ጀምሮ ነበር። በጥፊ ላጋየው እጄን ሳመቻች ሽንቴን ወጠረኝ። መጣው ፈላስፋው አለና ከኔ ትንሽ ልፍ ብሎ ሽንቱን በአስፋልቱ ላይ መሽናት ጀመረ። ላቦቱ ሽቅብ ተነነ። ሲመለስ ፊቱ ላይ ከባድ ስቃይ ያየሁበት። የሀበሻ ኮሶ የጋቱት ነው ይመስለው። እናቷን ያቺ ጠላ ነጋዴ አሮጊት እንደገና ጎኖሬ ያስጨመደደችኝ። አንገቷን ነው መቀነጥስላት። አሁን እኮ 3ኛ ጊዜዋ ነው። እኔ የምሰጣት የወር ወጪ አልበቃ ብሏት ነው አለ ለራሱ ያክል። ጥርሱ በቁጭት ይፋጭ ነበር። እንደገና መጥቶ አጠገቤ ተቀመጠ። ሰውነቴ በፍርሃት መንቀጥቀጥ ጀምሮ ነበር። አምፒሲሊን ይዘሻል? አልያዝኩም አልኩ ድምጼ እየተንቀጠቀጠ። ፈላስፋው ጎኖ ጋማ ብሎሽ ያውቃል? አያውቅም አልኩ ከትንፋሽ በማይበልጥ ድምጽ። ታዲያ ምን ወንድ ነኝ ትያለሽ? ወንድ ልጅ ብብቱ ካልገማ፣ ጫማው ካልሸተተ፣ ጉኖ ጨብጥና ከርክድ ካልጨመደደ ወንድ አይደለማ።
አብሲታሙላ ወንድ መሆን ከፈለግሽ አሮጊቷ ጋር ጎራ በይ። ቀሚስ ለብሰሽ ገብተሽ ሱሪ ለብሰሽ ትወጫለሽ። ከርክር ከፈለግሽ ደግሞ ቁጭራ ሰፈር ውረጂ። ሴቶቹ ካራ ስለው ነው የሚጠብቁሽ። ጥልቅ ስትይ ቀብ አድርገው ይገዘግዙሻል። ከርክርን ግን ቶሎ መታከም አለብሽ። ከቆየብሽ ሽንትሽን ስትሸኚ ቶሚሽ መሬት ላይ ዱብ ነው የሚለው። ከዚያ ከመሬት ላይ ሰብስበሽ ቀጥሉልኝ እያልሽ ነው የምትዞሪው። ቶሚ ምንድን ነው? ጁንቶሽ ነዋ። ጁንቶ ምንድን ነው ጁንቶ? ኧረ አንተስ አፈር ብላ፣ ገና ነክሮ ያወጡ እርጥብ ገብስ አንጠልጥለ የምትዞረው ነዋ አልና ባገጩ ወደ ጭኖች አመለከተኝ። እጄን ሰድጄ ቀስ ብዬ ቶሚ እንዳበስኩና መኖሩን አረጋገጥኩ። ለካስ ዱብም ትላለች። ሰሞኑን 1-2 ጊዜ መሪሳ ሰፈር ከሴተኛ አዳሪዎች ጋር ተኝቼ ነበር። ሙያ ከጎረቤትሽ ትማሪያለሽ አሉ። በዚህ ሁሉ ጊዜ በውስጥ የሚጮህ ድምፅ አንድ ብቻ ነው፣ እግዚኦ። ከፍርሃቴ የተነሳ የሕንፃውን ግንብ ባለ በሌላ ኃይሌ በጀርባዬ እየገፋሁት ነበር። ላቤ በጀርባዬ ላይ እንቆረቆራል፣ ትንፋሼ ይቆራረጣል። ያለ የሌለ ትንፋሽን አጠራቅሜ ስም ማን ነው ስል ጠየቅኩት። ስሜ ምን ያደርግልሻል? ዛፓነሽ እንዴ? በጣም ከፈለግሽው ግን ቡቾ እባላለሁ። ቡቾ መቀሷ አይጨበጥ ፈሷ። ስንት ዓመትህ ነው ስል ጠየቅኩት ስፈራ ስቸር። 13። አሁን ድንጋጤ እየጨመረ መጣ። ጸጉሩ ጎፈሬና የተንጨባረረ ነው። አይኖቹ ትናንሽና ድፍርሶች ናቸው። ጉንጩ በጫት ተወጥሯል። ከንፈሩ በሲጋራ ጢስ ጠቁሮ ኩበት መስሏል። ስለማይስቅ ጥርሶቹ አይታዩም። የሆነ ቢጫ ቀለም አይነት ያለው ሹራብና ጉልበቱ ላይ የተቦጨቀ ጅንስ ሱሪ አድርጓል። ጫማው እንደኔ በረባሶ ነው። ከኔ ክብሪት ወሰደና ጆሮ ላይ የሰካትን የሲጋራ ጉራጅ አውጥቶ በመለኮስ ማጨስ ጀመረ። ክብሪቴን ወደ ኪሱ ከተታት። እናትና አባት የሉህም? አፌ ይህን ቢጠይቅም ውስጤ ግን አንተን ከወለደ የገደለ የጸደቀ ነው እያለ ይፎክራል። ምኑም ትንሽ ሰይጣን እኮ ነው አልኩ በውስጤ። አለች እናቴ ደማምነሽ ሆቴል ትሸልላለች። ዘፋኝ ነች አልኩ ካፉ ቀምቼ። አይ ፈላስፋው፣ ገና ነክሮ ያወጡሽ ጥሬ ገብስነሽ። ሸሌናት ነው እምልሽ፣ ሴተኛ አዳሪ። ስለ አባቴ ግን አትጠይቅኝ። ትልቅ ሰይጣን ነው። የመንግሥት ገንዘብ ረሚም አድርጎ ሸብ ይወርዷል። እናቴ ናት የነገረችኝ። እኔን እርጉዝ ሆና ካዳት። ስለ እርሱ ስትናገር ኮሶ እንደ ጋቱት ሰው እያንገሸገሻት ነው። በላሰብ ነው ቀንዳም ሰይጣን ትላለች። እርሷ ግን በጣም ትወደኛለች። ሲርበኝ እርሷ ጋር ሄጄ ነው የምበላው። ባየችኝ ቁጥር ስቅስቅ እያለ ታለቅሳለች። ምን ላድርግ ልጄ ደሃ ነኝ ትላለች። እናቱን ባገኘው ቂጡ ላይ ነበር ሲኪን የምተክልለት። ልቤ ከመቼውም ጊዜ ይልቅ መምታት ጀመረ። የእናት ስም ማን ይባላል? እጹብ። ፍንጥር ብዬ ከመቀመጫ የተነሳውና ቆምኩ። እጹብ ማን? ምን ነው ፈላስፋው፣ ቂጥሽን ሾወጋሽ እንዴ? አረፈሽ ደቅ በይ። እጹብ ማን ሳላውቀው እየጮኩ ነበር። ቁማርተኞቹ ልጆች ቀና ቀና ብለው ያዩን ጀመር። እጹብ ተፈሪ። ተፈናጥሬ በተነሳውበት ፍጥነት ሲሚንቶ ወለል ላይ ዘጭ አልኩ። እጹብ መደንዘዝ በጀመረው የአእምሮ የሰሌዳ ላይ አንዲት ቆንጅዬ ወጣ ብቅ አለች። እጹብ ተፈሪ። እናም ታናግረኝ ጀመር። ግሩምዬ መቼ ነው የምንጋባው? ከኛ በኋላ ፍቅር የጀመሩት ተጋብተው ወልደው ከብደዋል እኮ እኛስ? አይ ሁለተኛ እንዲህ ያለ ጥያቄ እንዳትጠይቅኝ አላልኩሽም? በቃ ዝም ብለሽ መኖር አትችይም? ዝም ብዬ መኖር የማልችልበት ምክንያት ተፈጥሯል ግሩሜ። ምንድነው? አርግዣለሁ። መኪና ውስጥ ነበርን። ሁለታችንም ደንዝዘን በዝምታ ተቀመጠን። መኪናዬን አንቀሳቀስኩና ቤቷ በር ላይ ወስጄ አቆምኳት። ከመውረዷ በፊት መልስ ስጠኝ እንጂ ስትላፈጠጠችብኝ። መልስ አልሰጠኋትም። ቀይ ፊቷ ባፍታ ጉበት ሲመስል አየሁት። እየተቆናጠረች ወጥታ በሩን በኃይል ዘግታብኝ ሄደች። ከዚያን ጊዜ በኋላ ለተወሰኑ ወራት አላየኋትም። ምናልባትም ልጁን አስወጥታ ይሆናል ብዬ አሰብኩ። አንድ ቀን ምሽት የቤቴ በር በኃይል ሲንኳኳ ሰማሁ። ኃይለኛ ዝናብ እየዘነበ ስለነበር ማን እንደሆነ እየገረመኝ ተነስቼ ከፈትኩ። ቴሌቪዥን እያየሁ ነበር። እጹብ ነበረች። ሰውነቷ በዝናቧ አበስብሷል። ረዥም ጥቁር ጸጉሯ ተበታትኖ ፊቷ ላይ ተዝረክርኳል። አይኖቿ ቀልተው ድልህ መስለዋል። እግሯ ስር ትንሽ ሻንጣ ተቀምጧል። ምን ነው በዚህ ሰዓት አልኳት ግንባሬን ከስክሼ። ከቤት ተባረርኩ። የሚሄድበት ቦታ የለም። ታዲያ ግሩም የስደተኛ መጠለያ ነው? ጆሮዋ የሰማውን ልቧ አምኖ መቀበል ይቻላል መሰለኝም። በርግጥ ይህን የምትናገረው አንተ የኔ ግሩም ነህ? እንኳን ሰው የዛፍ ጥላም ይዘዋወራል።
እባክሽ በሩ ልዘጋው ስለሆነ ትሄጂልኝ? ያረገዝኩልስ ልጅ። እምቧ በጉንጮቿ ላይ እርግፍ ይል ጀመር። አስወጪው አልኩና በሩን በላዩ ላይ ዘጋሁባት። በዚያው ቅጽበት ሰማይ ምድር ያደበላለቀ የመብረቅ ድምፅ ተሰማ። ያ ድምፅ ሰይጣን ሥጋ ለብሶ የፍጥረት መቅሰፍት ሊሆን ወደ ምድር እየገሰገሰ መሆኑን የሚያረዳ የማስጠንቀቂያ ነጋሪት ድምፅ መሆኑን ያን ጊዜ አላወቅኩም ነበር። ከዚያ በኋላ አላየኋትም። ልጁን እንዳስወጣችው ተስፋ አድርጌ ነበር። ሰውነቴ ከግሬ ጀምሮ መደንዘዝ ጀምሮ ነበር። በእርግጥ ይህ ተራ አጋጣሚ ነው? ያለኝን ኃይል ሁሉ አጠራቅሜ የአባትህ ስም ማን እንደሆነ ነግረሃለች ስል ጠየቅኩት። ጆሮዎቼን በሁለት እጆቼ ግጥም አድርጌ ያስኩና ግሩም እያለች ነው የምትጠራው። ምን ግሩም ነው ግም እንጂ አለ በምሬት እየተንጨረጨረ። ጥቂት ቆይቶ ልጆቹ በዙሪያዬ ሲንጫጩ ፊቴ ላይ ውሃ ሲፈስብኝ ጋኔን ጥሎት ነው የሚጥል በሽታ ነው የሚሉ ድምጾች የቅዠት ያክል ይሰሙኝ ነበር። ወዲያው ግን ሙሉ ለሙሉ ራሴን ሳትኩ። ነቅቼ አይኖቼን ስከፍት ነቅቷል። ልጆቹ የተኙበትን ካርቶን እያራገፉ ነበር። ቡቾን ግን ከመካከላቸው አላየሁትም። ልጆቹ እየተንጠራሩና እያዛጉ የማለዳ ሲጋራቸውን እየተወጋጉ ማጨስ ጀምረዋል። ምን እንዳሳሰበኝ ባላውቅም እጄን ፈጥኜ ወደ ብብቴ ስር ከተትኩና ኪሴ እንዳበስኩ። ከስር ስፈታ እስረኞቹ አዋጡ የሰጡኝ ገንዘብ የለም። አመዴ ቡን አለ። ጋሽ የተሻለ ሲል ጠየቀኝ ከመካከላቸው በዕድሜ ከፍ ያለው። ደህና ነኝ፣ በኪሴ ውስጥ የነበረኝ ገንዘብ ግን ጠፍቷል አልኩት ቅስስ ብዬ። ልጆቹ እንደተማከሩ አይነት በአንድነት ሳቁ። ቡችዬ የሰውየውን ብር አናፈጠችው አለ አንዱ በአዋጅ ነጋሪ ድምፅ። ማታ እኮ ስታዋዛው ነበረ። አይ ቡቾ መቀሷ አይጨበት ፈሷ ሼባውን አዝረከረከችው። እንደምንም ብዬ ከተቀመጥኩበት ተነሳው። ልጆቹ ዙሪያዬን እየዞሩ ይጨፍራሉ። ይበላሃል ይበላሃል ጅቦ ያጨበጭባሉ፣ ይጨፍራሉ። የቻሉትን ያክል ዘፈኑብኝ፣ ሸለሉብኝ፣ አቅራሩብኝ። ሌብነት የሚያስፎክርበት ከተማ አልኩና እየተንገዳገርኩ መንገዴን ቀጠልኩ። እንቅስቃሴ ሁሉ መርዝ በልቶ እንደ ጀዘባ አይጥ እንቅስቃሴ አይነት ነበር። በከተማው ስዘዋወር አይኖች አንጋጠው የሚመለከቱት አንድ ነገር ብቻ ነበር። ደማምነሽ ሆቴል የሚል የማስታወቂያ ሰሌዳ። በየደረስኩበት ሁሉ ያገኘሁትን ሰው የምጠይቀው አንድ ጥያቄ አለ። እጹብ የምትባል ልጅ እግር ሴት ታውቃላችሁ? ምናልባት ይቅርታዋን አገኝ ይሆናል። አሁን ከትንሹ ሰይጣን ጀርባ የቆመው ትልቁ ሰይጣን ማን እንደሆነ በደንብ ታይቶኛል። ግሩም